እናታችሁ የኢትዮጵያ ሙሉ እርዱኝ እባካችሁ። እኔ ያለው ሳውዲ ነው እና ደሞዝ አይከፈለኝም 9 ወር ሆኗል እና በየቦታው ነው የሚያሰሩኝ እና 24 ሰዓት ነው የምሰራው እና ደግሞ በዛ ሰዓት እረፍት አላገኝም እና ደግሞ ለመተኛት እንኳን ጊዜ አይሰጡኝም። 24 ሰዓት እየሰራው ነው እና ኢትዮጵያ ቢሮን ካንተ ውዬ ነበር እና ምንም መልስ አልሰጡኝም። እስከ ዛሬ ላይ እያለቀስኩ ነው ያለው። እባካችሁ ኢትዮጵያኖች እባካችሁ ድረሱልኝ። ያለሁት ሳውዲ አረቢያ አራራ አካባቢ ነው። አራራ ሞርጭ አካባቢ ነው። እባካችሁ ድረሱልኝ። እንግዲህ ሊገሉኝ ነው። ስልክ ቁጥር ተከልክያለሁ፣ ደሞዜን ተከልክያለሁ። ምንም ያልተከለከልኩት ነገር የለም። እባካችሁ ድረሱልኝ። የመጣሁት መርሃባ ኤጀንሲ ነው። ወሰን ጌታወቀ እባላለሁ። ትውልዴ ደወሎ ነው። ተንታ ወረዳ 015 ጫጫ ቀበሌ። ሀቢቢ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢነ ሊላህ ወኢነ ኢለይሂ ራጂዑን። በምስል የምታዩት እህታችን ከዲጃ ትባላለች። ሳውዲ አረቢያ ደማም ላይ እንግዲህ መክተብ ውስጥ እንደዚህ ቀጥቅጠው እንደዚህ ገለዋታል። ተመልከቱ ፊቷን። እስኪ የሷ ኤጀንሲ እንግዲህ